በእምነት ከማይመስልህ ጋር አትጣመድ። በእምነት ከማይመስልህ ጋር አትጣመድ ብሎ ቃሉ ሲናገር ሁለገቡ ልክ ነው ብሎ አስተባብሎ በድር ሲያስር ዘመን መጣ አንድ ላይ ሊያጣምር። የሸረሪት ድር በሚመስለው ክሩ በዓይን ባይታይም ይገርማል አስተሳሰሩ። ልክ እንደ ሰውነታችን ደመቅዳና ደመመልስ ቱቦ ሲያመላልስ ይኖራል የነገር ቅራቅንቦ። አስተዋይ ግን ካስተዋለው ከቃሉ እንደሰማውና እንዳነበበው ክታቡና ክሩ ባገናኘው ይህ ነው ይላል የተጠበቀው። ወገኔ አስበ ይሆን ጉድህን በጋራ መዋኛ ጋንዳ ሰይጣን መደቆኑን መሰረት ጥሎ ምስጢር መጋራቱን ቀስ በቀስ ለመጠበስ መጣጣሩን በላይክና ሼር መጣመራችን ና ብለነው ጠርተን ወደ ጓዳችን ወደ አምላካችን ቤት መሰብሰቢያችን እድል እንዲያገኝ አድርጎታል ጥሪያችን። ላይ ጎዳን ቆሞ ከውጭ ስንለው ውሻ በቀደደው ጅብ ይገባል እንደተባለው እኛው ባሳየነው አልታር ላይ መውጣቱ ጊዜው ደርሶ ይሁን መፈጸሚያ የትንቢቱ። ነግሮን ነበር ዳንኤል በትንቢቱ በተቀደሰ ስፍራ ቆሞ መታየቱ ተፈጽሞ ሊያየው የዘመናት ፍላጎቱ ለዮሐንስም ታይቷል ራእይ በቁጥር መስራቱ። የዳንኤል ምዕራፍ 7 የዮሐንስም ራእይ ምዕራፍ 13 ተገጣጥመው በአንድ አይነት ትንቢት ይዋጃሉ ዘመኑን በእውነት። ስለዚህ ሁላችን እናስብበት፣ ጉዞአችንን እናቅና በቃሉ መሰረት፣ በቀደመችው መንገድ ለነፍሳችን እረፍት እናድርግ ወደ ኢየሩሳሌም ሰማያዊት። ከጌታ ጋር ከነጩ ዙፋን ስር ድጋሚ ላናያቸው መከራና ችግር እረፍትና ደስታ በተሞላበት በበጉ ክብር ለዘላለም ነግሰን ልንኖር፣ ለዘላለም ነግሰን ልንኖር። ክብር ለእግዚአብሔር ይሁን።